ሰላም እንዴት ናችሁ? እንግዲህ ሰሞኑን ብዙዎቻችሁን ያስደነገጠ አንድ መረጃ ሶሻል ሚዲያ ላይ ሲሰራጭ ነበረ። እሱም ዩቲዩብ ክፍያ አቁሟል ኢትዮጵያ ውስጥ ማለት ነው። እና 9 ቀን ኦልሞስት ወይ 10 ቀን ሆኖታል። በእነዚህ 10 ቀናቶች ደግሞ ክፍያ አልከፈለም። ይህ ደግሞ አስደንጋጭ ዜና ነው የሚሉ መረጃዎችን በጣም በስፋት ሲሰራጩ ያያችሁ ይመስለኛል። እና ያው እኔ የመጣው ትክክለኛ መረጃው ለእናንተ ለማድረስ ነው ማለት ነው። መጠንቀቅ ያለባችሁ ጉዳይ ምናምን ካለ እሱን ነገር በደንብ ዲስከስ እናደርጋለን፣ በደንብ እናወራለን። እንግዲህ ብዙ ሰዎች ሀሳብ እየሰጡ ነበር በዚህ ጉዳይ ላይ። በተለይ በጣም ብዙ ተከታዮች ያሏቸው ሰዎች ጭምር ናቸው ስለዚህ ጉዳይ ሀሳብ ሲሰጡ የነበረው። ዩቲዩብ ሊዘጋ እንደሆነ፣ ከዚያም በተጨማሪ ደግሞ የኢትዮጵያ መንግስት ታክስ ሊጀምር እንደሆነ፣ ያ ካልሆነ ደግሞ ክፍያ ወደ ኢትዮጵያ እንደማይደርስ በጣም በስፋት ሲያሰራጩ የነበሩ ብዙ ተከታይ ያላቸው ሰዎች ነበሩ። እንግዲህ እውነታውን ማወቅ አለባቸው። አንደኛ ዩቲዩብ ክፍያ የሚከፍለው አንድ ጊዜ ብቻ ነው፣ በወር አንድ ጊዜ ብቻ ነው። እሱም ሁሌም ወሩ በገባ ከ21 እስከ በ25 ድረስ ባሉ ጊዜያቶች ናቸው ዩቲዩበሮች ክፍያቸው የሚገባላቸው አካውንታቸው ላይ የሚደርሰው ማለት ነው። ምናልባት ከ21 ጀምሮ 21፣ 22፣ 23 ኢሹ ያደርጋል ወይንም ክፍያዎችን ያስወጣል። ከዚያ በኋላ ባንክ እናንተ አካውንት ውስጥ እስከ 25 ድረስ ያስገባላችኋል ማለት ነው። እና ይሄ መረጃ የተሰራጨበት ጊዜ እንግዲህ 21 አልደረሰም ገና ማለት ነው። ይሄ ቪዲዮም እያያችሁት ነው። ገና ነው ቀኑ ሲጀመር። ዩቲዩብ አቁሟል እንኳን ከተባለ ያው መወሰን የምንችለው አቁሟል የሚለውን መቀበል የምንችለው ግዴታ ከ21 ጀምሮ ባሉት ጊዜያቶች ናቸው ማለት ነው። እና ምክንያቱም ከነዚህ ጊዜ ውጪ ዩቲዩብ ክፍያ ስለማይከፍል። ሁለተኛ ደግሞ እንግዲህ ዩቲዩብ ላይ ካላችሁ ማወቅ ያለባችሁ አንድ ነገር አለ። ሲጀመር ወደ አካውንታችሁ ብሩን የሚያስገባው ዩቲዩብ ሳይሆን ዩቲዩብ አካውንታችሁ ሳይሆን ራሱን የቻለ ሌላ አድሰንስ የሚባል አካውንት ከፍታላችሁ ማለት ነው። ምናልባት ከዚህ በፊት ሞኔታይዝ ተደርጋችሁ እየሰራችሁ ያላችሁ ሰዎች ታውቁታላችሁ። ካልተደረጋችሁ ደግሞ ወደፊት ሞኔታይዝ ለመሆን መንገድ ላይ ያላችሁ ከሆናችሁ ደግሞ አድሰንስ የሚባል አካውንት መክፈት ግድ ይሆንባችኋል። አንድ ሰው አንድ አድሰንስ አካውንት ብቻ ነው በአንድ ኢሜል ሊኖረው የሚችለው ማለት ነው። ምናልባት 10ም 5ም አካውንት ሊኖራችሁ ይችላል ሞኔታይዝ የተደረገ፣ ግን አድሰንስ አካውንታችሁ በአንድ ኢሜል አንድ ብቻ ነው መሆን ያለበት። ያው ሁለተኛ አድሰንስ አካውንት ሊኖራችሁ አይችልም ማለት ነውና ተዘጋ እንኳን ካልን ያው ዩቲዩብ ሳይሆን አድሰንስ ክፍያ አቁሟል ነው ልንል የምንችለው ማለት ነው። ከዚያ በተጨማሪ ደግሞ ማወቅ ያለብን አንድ ነገር አለ። ዩቲዩበሮች ከሌሉ ገቢ አይኖረውም ማለት ነው። እንግዲህ ዩቲዩበሮች ዩቲዩብ አፕሎድ ያደርጋሉ። ከዚያ ድርጅቶች ማስታወቂያ ይለቃሉ ገንዘብ ከፍለው ለዩቲዩብ። ያንን ማስታወቂያ ለሁለት ይሰነጥቃል ዩቲዩብ ማለት ነው። ለራሱ ይወስዳል፣ ለዩቲዩበሩ ይከፍላል። ከዚህ በፊት ቪዲዮ ሰርችበታለሁ እንዴት እንደሆነ። ዩቲዩበሩ ከሌለ ማስታወቂያ የለም፣ ማስታወቂያ ከሌለ ደግሞ ዩቲዩብ ገቢ የለውም ማለት ነው። ስለዚህ ዩቲዩበሮች ግዴታ መኖር አለባቸው፣ ክፍያ ማግኘት አለባቸው። ካልሆነ አብዛኛው ሰው ታውቃላችሁ 98% እና ከዚያ በላይ የሚሆነው ገንዘብ ጀነሬት ለማድረግ ነው ዩቲዩብ ላይ ስራ የሚሰራው ማለት ነው። ኢትዮጵያ ውስጥ ገንዘብ መከፈል አቆመ ማለት በጣም ብዙ ሺዎችን ዩቲዩበሮችን ዩቲዩብ ያጣል ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። ኢቭን የኢትዮጵያ መንግስት ታክስ ካልተደረገ እንኳን የሚል ሀሳብ ቢኖረው ዩቲዩብ ለራሱ ጥቅም ሲባል ነገሮችን ያስተካክላል። ሌላው ዩቲዩብ ክፍያ ታክስ ተደርጎ ነው ወደ ኢትዮጵያ የሚመጣው። ያው የአሜሪካ መንግስት ታክስ ያደርገዋል እንደምታውቁትና ከታክስ የጸዳ ወይንም ደግሞ ንጹህ አይደለም ማለት ነው ሲጀመርም። እና የተፈጠረው ነገር ምንድነው ወደሚለው ከሄድን ሰዎች እያሉ ያሉት እንግዲህ ለ9 እና ለ10 ቀናት ያክል አድሰንስ ስትከፍቱ ያው 3 ስቴፖችን ማለፍ አለባችሁና ሁለተኛውን ስቴፕ ማለፍ አልቻለም ነው። እና ያው ይሄ ኦልድ ቻናሎችን ወይንም የበፊት ቻናሎችን አይመለከትም። ከዚህ በፊት ሞኔታይዝ የተደረጉ ቻናሎችን አይመለከትም። ነገር ግን ከዚህ በፊት ሞኔታይዝ ያልተደረጉና አሁን ሞኔታይዜሽን እየጠየቁ ያሉ ቻናሎችን ነው እንደዚህ አይነት ችግር ያጋጠማቸው ማለት ነው። እንደዛም ሆኖ ደግሞ የሚገርማችሁ ነገር አብዛኞቹን ነው እምቢ ያላቸው እንጂ የተወሰኑ ሰዎች በዚያው መሃል ሲሰራላቸው ነበር ማለት ነው። እንግዲህ ሁለተኛ ስቴፕ ላይ አግሪመንቶች አሉ ወይንም ስምምነቶች አሉ በእናንተና በአድሰንስ መካከል፣ በእናንተና በዩቲዩብ መካከል የሚደረጉ ማለት ነው። ክፍያውን በተመለከተ ዩቲዩብ ላይ የሚለቋቸውን ቪዲዮዎች በተመለከተ የተለያዩ ፖሊሲዎች አሉና የሞኔታይዝ ለመደረግ ማለት ነው ወይንም ፕሮግራሙን ለመቀላቀል እነዛም ፖሊሲዎች አክሴፕት አድርጋችሁ መረጃዎችን ሰጣችሁ ወደ ቀጣይ ስቴፕ ለማለፍ ያው ግዴታ ሪቪው ያደርጋል ዩቲዩብ ያያል። ከዚያ የማያሟላ ከሆነ የእናንተን ይጥለዋል ማለት ነውና ሁለተኛ ስቴፕ ላይ ነው። ሁለተኛው ስቴፕ አላልፍም ነበር ያላቸው ማለት ነው። ያንን አግሪመንት ኦኬ ብለው ፖሊሲዎቹን ተቀብለው አግሪ ብለው ወደ ሶስተኛ ስቴፕ ነው መሄድ ያልቻሉት ማለት ነውና ይሄም ሆኖ እንደነገርኳቸው አንዳንድ ቻናሎች ተሳክቶላቸው ነበረ። ግን አብዛኞቹ ቻናሎች ግን እምቢ ተብለዋል ወይንም አልተቀበላቸውም ማለት ነው። አሁን ይሄን ቪዲዮ በሰራሁበት ጊዜ ላይ
ከአንድ ቀን በፊት ቀድሞ ያው ተስተካክሏል። ይሄ ጉዳይ ተስተካክሏል። በጣም ብዙ ሰዎች እኔ እንኳን የማውቀው 3-4 ሰዎች ቼክ ተደርጎላቸው ሞኔታይዜሽን ጥያቄያቸው ተቀባይነት አግኝቷል ማለት ነው። እንግዲህ ያው አሁን ኦልሞስት ችግሩ ተቀርፏል። ችግሩ ምን እንደሆነ ለማወቅ እንግዲህ አድሰንስ ቲሞች ዩቲዩብ ቲሞችን ለማግኘት ተሞክሮ ነበረ። ያው አልተሳካም። ችግሩ ምን እንደሆነ ልናውቅ አልቻልንም ማለት ነው። ለወደፊትስ ሊከሰት ይችላል ያው የሚታወቅ ነገር የለም፣ ግን ቶሎ ፊክስ ያደርጉታል ወይም ደግሞ ቶሎ ይቀርፉታል እንዲህ አይነት ኢሹዎች ሲያጋጥሙ። ምክንያቱም ያው የነሱን ቢዝነሳቸው ገቢያቸው ስለሆነ ማለት ነው። ሶ ከዚህ በፊት ሞኔታይዝ ያልተደረገ ዩቲዩብ ቻናል ያላችሁ ሰዎች አንድ ሀሳብ ልስጣችሁ። አንድ ኢሜል ካላችሁ እንግዲህ አድሰንስ አካውንት አንድ ብቻ ነው ሊኖራችሁ የሚገባው። 2/3ኛ ለመክፈት በፍጹም እንዳትሞክሩ። ምክንያቱም ዩቲዩብ ስለሚያውቅ ያው አይቀበላችሁም ማለት ነው። ምናልባት ገንዘብ እንኳን ሰርታችሁ ከሆነ ገንዘቡን አይከፍላችሁም፣ በፍጹም አይከፍላችሁም ማለት ነው። ሁለተኛ እንግዲህ ሞኔታይዜሽን አፕላይ ከማድረጋችሁ ወይንም የሞኔታይዜሽን ጥያቄ ከማቅረባችሁ በፊት ቻናላችሁን በደንብ ሪቪው ማድረግና ማየት አለባችሁ። አንደኛ ሪዩዝድ ኮንተንቶች ካሉ እነዚህን ሪዩዝድ ኮንተንቶች ማጥፋትና ማስወገድ ግዴታ ነው ማለት ነው። ካልሆነ ሪዩዝድ ኮንተንት ስላለው የእናንተ ቻናል ብቁ አይደለም ብሎ ዩቲዩብ ይመልስባችኋል። ከሪዩዝድ ኮንተንቶች በተጨማሪ ደግሞ ኮፒራይት ክሌም የተደረጋችሁት ካለ እሱን ማስተካከል ግዴታ ያስፈልጋል ማለት ነው። ያው 1000 ሰብስክራይበር እና 4000 ዋች አወር ብቻውን በቂ ስላልሆነ ማለት ነው። ሞኔታይዜሽን ከመጠየቃችሁ በፊት ነው እናንተ ራሳችሁን ብቁ ማድረግ ያለባችሁ፣ ቻናላችሁን ጽድት ማድረግ ያለባችሁ። ሪዩዝድ ኮንተንት እንዳይኖርባችሁ ሞኔታይዜሽን ያስከለክላል ብላችሁ የምታስቡት ቪዲዮ ካለ አጥፍታችሁ አስተካክላችሁ ነው መጠየቅ ያለባችሁ። እንዲህ እስከሆነ ድረስ ብዙም ቢያይላችሁም፣ ነገር ግን እነዚህ አይነት ኢሹዎች ወይንም ችግሮች ካሉበት ግን ያው መቼም ቢሆን አይቀበላችሁም። ምንም ያክል እንኳን ብዙ ሺህ ሰብስክራይበር ቢኖራችሁ፣ ምንም ያክል እንኳን ብዙ ሺህ ዋች አወር ቢኖራችሁ ማለት ነው። ኤኒዌይስ ግን ዛሬ ያው ጥያቄያችሁን ለመመለስ ነው የመጣሁትኝ። እንዲህ ብዙ ዲስከስ የምናደርገው ነገር አይኖረንም። አዲስ ከሆናችሁ ለቻናላችን ስለ ዩቲዩብ ማወቅ የምትፈልጉ ከሆነ ዩቲዩብ ላይ መስራት፣ ገንዘብ ጀነሬት ማድረግ፣ ሌሎችም ሶሻል ሚዲያዎች ላይ ተቀላቅላችሁ ገንዘብ ጀነሬት ማድረግ የምትፈልጉ ከሆነ፣ ሰዎችን ማስተማር የምትፈልጉ ማወቅ የምትፈልጉ ከሆነ፣ ስለ ኤዲቲንግም ሊሆን ይችላል፣ የተለያዩ የስራ ሀሳቦች አሉ። ስለነዚህ የስራ ሀሳቦችም ዲስከስ እናደርጋለን፣ እንወያያለን። ሰዎች ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ብዙ ጥቅሞችን ታገኙበታላችሁ ብዬ አስባለሁ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ